ቅዱስ ገብርኤል የምስራች ያሰማችሁ። የኢትዮጵያን መከራ በቃ ብሎ ሰላም ያሰማን። መልአከ ሰላም ነው ቅዱስ ገብርኤል። ለምኑትማ መልአከ ደስታ ያሰማችኋል። ደስታ ያሰማችሁ፣ ደስታ ያሰማን። አትፍሩ የሚል ፍርሃት የሚያርቅ መልአክ ነው። ዘካርያስ አትፍራ አለው። ሊቃውንት ሲተረጉሙ ለመልአክ ፍርሃት አርቆ መናገር ልማድ ነውና ይላል። መልአክ ፍርሃት አርቆ ይናገራል። ሰይጣን ግን ፍርሃት አርቆ አይናገርም። ፍርሃት ያርቃል፣ የተቋጠረ ይፈታል። የእግዚአብሔር ስም ያረፈበት ስም ሁሉ ይፈራል። ቅዱስ ገብርኤል ትልቅ ደስታ ተሸክሞ ይመጣል። ያ ትልቅ ደስታ አማኑኤል ይባላል። እነሆ ትወልጃለሽ፣ ስሙን አማኑኤል ትይዋለሽ። አማኑኤል የሚለውን ስም ተሸክሞት የመጣ ቅዱስ ገብርኤል ነው። ሐዘን ለነበረበት ዓለም ለመጀመሪያ ጊዜ የመጀመሪያውን ደስታ ይዞት የመጣው ቅዱስ ገብርኤል ነው። ገብርኤል በሉ እስኪ። እዚህ ውስጥ ምን አለ? ምን አስተዋላችሁ? ኤል የሚል ስም አለ። አሁን ገብርኤል ብለን በጠራን ጊዜ በዚህ በቅዱስ ገብርኤል ስም ላይ የማን ስም እንደ ዘይት ፈሷል? የእግዚአብሔር ስም ፈሷል። ገብርኤል ሲባል እግዚአብሔር። ለዚህ ነው እስራኤልን ስሜ በላዩ ላይ አለና መላኬን እንዳታሳዝኑት ተጠንቀቁ ያለ።